በህይወታችሁ ውስጥ እግዚአብሔር በእውነት አሁንም ከእኔ ጋር ነው ወይ ብላችሁ የምትጠይቁበት ጊዜያት ይኖራል። ይህ ለሁሉም ሰው የሚሆን ነገር ነው። ነገር ግን እውነቱ እግዚአብሔር ለእናንተ ባለው ፍቅር ጽኑ ነው። እግዚአብሔር ዝም ያለበት የሚመስልባቸው ብዙ ጊዜያቶች ሊኖሩ ይችላሉ። ነገር ግን እሱ አሁንም ለእናንተ መፍትሄዎችን እየፈለገ ነው። በዛሬው ቪዲዮአችን እግዚአብሔር ታሪካችሁን እንዳልጨረሰ ወይም በእናንተ ላይ ተስፋ እንዳልቆረጠ የሚያሳዩ 5 ምልክቶችን እንመለከታለን። እግዚአብሔር በእናንተ ላይ ተስፋ እንዳልቆረጠ የሚያረጋግጠው የመጀመሪያው ምልክት አሁንም በሕይወት መኖራችሁ ነው። እግዚአብሔር ለወደፊታችሁ ምንም አይነት ዓላማ ባይኖረው ኖሮ እስከዚች ቅጽበት ድረስ በሕይወት አያቆያችሁም ነበር። ዛሬ ጠዋት መንቃታችሁ ለሕይወታችሁ እቅድ እንዳለው ያረጋግጣል። እግዚአብሔር ለእናንተ ዓላማ ከሌለው በሕይወት እንድትቆዩ ፍላጎት የለውም። በመጽሐፍ ቅዱስ ውስጥ ደጋግመው የወደቁ የሳቱ ሰዎችን ታሪክ እናያለን። ሆኖም እግዚአብሔር በምሕረቱ ደጋግሞ እድሎችን ሰጥቷቸዋል። ኢየሱስ በወይን ተክል ውስጥ ስለተተከለ በለስ የተናገረው ምሳሌ አለ። ለ3 ዓመታት ፍሬ ፍለጋ መጣ፣ ግን አላገኘም። ከዚያም የወይን ተክሉን ተንከባካቢ ቁረጠው፣ ለምን መሬቱን ያጎሳቁላል አለው። ተንከባካቢው ግን ጌታ ሆይ በዙሪያዋ እስክቆፍርና ማዳበሪያ እስካደርግላት ድረስ ለ1 ዓመት ደግሞ ተዋት፣ በሚቀጥለው ዓመት ፍሬ ካፈራች መልካም ነው፣ ካላፈራች ግን ትቆረጣለች ብሎ መለሰ። ይህ እየታገለች ያለች ወይን እያንዳንዳችንን ትወክላለች። አንዳንድ ጊዜ መካን፣ ፍሬ ቢስ እና በእግዚአብሔር ፊት እንደ ውድቀት ሊሰማን ይችላል። ነገር ግን አልተተዋችሁም። ባለቤቱ ለዚያች ወይን ሌላ እድል እንደሰጠ ሁሉ ጌታችንም ምሕረቱንና ጸጋውን ደጋግሞ ይዘረጋልናል። ይህ ማለት ደግሞ እግዚአብሔር ገና ከእናንተ ጋር አልጨረሰም ማለት ነው። የቃሉን የፍቅሩን እና የሌሎችን ማበረታቻ ነገሮችን በመጨመር እናንተን ማሳደጉን ይቀጥላል ማለት ነው። እናንተ በራሳችሁ ውስጥ የምታዩትን አቅም እሱ በእናንተ ውስጥ ያያል። ሁሉንም ነገር ያጣውን ኢዮብን አስቡ። ነገር ግን ጓደኞቹን ጨምሮ ሁሉም ሰው ተስፋ የለም ብለው ሲያስቡ እግዚአብሔር እጥፍ አድርጎ መለሰለት። ወይም እንደ እግዚአብሔር ልብ የሆነው ንጉሥ ዳዊትን አስቡ። እሱ አመንዝሮና ነፍስ አጥፍቶ ነበር። ሆኖም ዛሬም የምንወዳቸውን ብዙ መዝሙራትን ጽፏል። እግዚአብሔር ማንንም ወይም ምንም ነገር አያባክንም። ስለዚህ በሳምባው ውስጥ እስትንፋስ እስካለ ድረስ እግዚአብሔር አሁንም ሁኔታውን ለመለወጥ ፍቃደኛ ነው። አሁን እስቲ ያስቡት፣ እግዚአብሔር ካላስፈለጋችሁት ለምን በሕይወት ማቆየቱን ይቀጥላል? እንዲያውም እግዚአብሔር እናንተን በየደቂቃው በሕይወት ለማቆየት ከፍተኛ መጠን ያለው ሀብት ያወጣል። እናንተን በሕይወት ለማቆየት የሚያስቀምጠው የሀብት መጠን እናንተ ከምታስቡት በላይ ነው። ላታውቁት ትችላላችሁ፣ ግን እውነቱ ይሄ ነው። ስለዚህ ፈጣሪ በየቀኑ ጠዋት በሕይወት አቆይቷችኋል ማለት መጽሐፋችሁ ገና አላበቃም ማለት ነው። ገና ብዙ ምዕራፎች ይመጣሉ። ገና ብዙ ትምህርቶች ትማራላችሁ። ብዙ ሰዎች ትረዳላችሁ እና ብዙ በረከቶች ይጠብቋችኋል። ስለዚህ ተስፋ መቁረጥ ሲሰማችሁ በሕይወት እስካላችሁ ድረስ እግዚአብሔር ለወደፊት ተልኮ እንዳለው አስታውሱ። ገና ከፊት ለፊታችሁ ታላላቅ ምዕራፎች፣ ጀብዶችና ትዝታዎች አሉ። ለእናንተ አሁንም ተስፋ እንዳለው የሚያረጋግጠው ሁለተኛው ምልክት ይህንን እያለፉበት ያለውን ሕይወት እያለፋችሁ ያላችሁት የመጀመሪያው ሰው አለመሆናችሁ ነው። በአሁኑ ጊዜ የሚገጥማችሁን ምንም ይሁን ምን ሌላ ሰው ቀደም ብሎ አልፎበታል። እግዚአብሔር ይህ ታሪክ በታሪክ ውስጥ ብዙ ጊዜ ሲከናወን አይቷል። እናም ጥፋቶችን ወደ ተአምራት የመቀየር ልምድ አለው። ይስሐቅን ከመውለዷ በፊት ለብዙ 10 ዓመታት የመካንነትን እፍረት የተጋፈጠችውን ሳራን አስቡ። ሁሉም ነገር አጥቶ አሁንም እግዚአብሔርን ያመለከውን ኢዮብን አስታውሱ። ከእሳቱ እቶን የወጡትን የዕብራውያን ወጣቶች አስታውሱ። እግዚአብሔር ከዚህ በፊት ያላሸነፈው ምን ተስፋ አስቆራጭ ሁኔታ አለ? በችግራችሁ
ውስጥ ብቻችሁን አይደላችሁም። እግዚአብሔር ስፍር ቁጥር የሌላቸውን ቅዱሳን በማይታሰብ ጨለማ ውስጥ መርቷቸዋል። የእናንተ ትግል ልዩ አይደለም። እንዲያውም እሱ በዚህ ዘርፍ ልዩ ባለሙያ ነው። ጌታ እነርሱን በሰላም ወደ ድል ከመራቸው ለእናንተም እንዲሁ ያደርግላችኋል። አይዟችሁ፣ ድላችሁ እየደረሰ ነው። ምልክት ቁጥር 3 ማበረታቻዎችን ማግኘታችሁ ይቀጥላል። ቅዱሳት መጻሕፍት ስብከት ወይም ጥበብ ያለበት ምክር ልክ በትክክለኛው ጊዜ መጥተው ያውቃሉ። መንፈስ ቅዱስ ፍርሃታችንን ለማረጋጋት የተስፋ ሹክሹክታ ይነግረናል። ተስፋ ሊቆርጡ ሲሉ እግዚአብሔር መንፈሳችሁን የሚያድሱ መልእክተኞችን ይልካል። ይህ ድንገተኛ አጋጣሚ ሳይሆን የሚመራዎት የእግዚአብሔር መለኮታዊ አቅርቦት ነው። አንድ ጓደኛው በድንገት ይደውሉሎትና ወይም ካልታሰበ ቦታ በአስቸኳይ የሚያስፈልገውን የእግዚአብሔርን ቃል ይልክሎታል። እነዚህ ሁሉ ተስፋ እንዳትቆርጡ የሚነግሩት የመንፈስ ቅዱስ ሹክሹክታዎች ናቸው። ለበጎ እንጂ ለክፉ ያልሆነውን እቅድ ያውቃል። የእሱን የማበረታቻ ድምጽ ያድምጡ። በአንደኛ ነገሥት ምዕራፍ 19 ላይ ኤልያስ ብቻውን እንደሆነ ተሰምቶት ነበር። ሆኖም እግዚአብሔር የሚመግቡትን ቁራዎች ላከለት። ብዙም ሳይቆይ ጥንካሬውን እንዲያገኝ ኤልያስ ከሰራፕታ መበለት ጋር አገናኘው። አንድ ሰው ያልተጠበቀ ሁኔታ ውስጥ መንገዶን አቋርጦ በትክክል የሚፈልጉትን ሰጥቶት ያውቃል። አይዟችሁ፣ አልተተዋችሁ። ምልክት ቁጥር 4 ምክንያቱም እግዚአብሔር ተናግሯል። የኛ ስሜቶች ቢወላውሉም የእግዚአብሔር ተስፋዎች ፈጽሞ አይከሽፉም። ቃሉም አይለወጥም ወይም ሐሰት አይሆንም። በኢሳይያስ ላይ እንዲህ ይላል፣ የቀድሞውን ነገር አታስቡ፣ የጥንቱንም ነገር አታስተውሉ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። እግዚአብሔር አዲስን ነገር እንደሚመጣ ቃል ገብቷል። በማይቻል መንገድ ውስጥ እንኳ መንገድን ይቀዳል። ወዳጆቼ፣ እግዚአብሔር አይዋሽም። ሰማይና ምድር ያልፋሉ፣ ከእሱ ዘንድ የሆነችው አንዲት ቃል ግን ሳይፈጸም አይቀርም። ስለዚህ የእሱን ተስፋዎች በልባችሁ ያዙ። እሱ ሁሉንም ነገር አዲስ ያደርጋል። ወደፊት ምንም አይነት መንገድ ያለ በማይመስልበት ቦታ የእሱን መንገድ ግልጽ ይሆናል። ተስፋ አለ፣ ምክንያቱም እሱ ተናግሯልና። በዘሁልቁ ምዕራፍ 23 ቁጥር 19 ላይ እግዚአብሔር ይዋሽ ዘንድ ሰው አይደለም በማለት ያረጋግጥልናል። በዕብራውያን 6:18 ላይ ደግሞ እግዚአብሔር ሊዋሽ አይችልም ይለናል። አብርሃም አርጅቶና ልጅ ባልነበረው ጊዜ እግዚአብሔር ወራሽ እንደሚሰጠው የገባለትን ቃል አስታውሱ። ይስሐቅ ከመወለዱ በፊት ለ25 ዓመታት እምነቱ ተፈትኗል። ቢዘገይም እግዚአብሔር ቃሉን ፈጽሟል። በእርሶ ጊዜ ሳይሆን በእሱ ጊዜ ላይ ተደገፉ። ቃሉ ለዘላለም የጸና ነው። ምልክት ቁጥር 5 መንፈስ ቅዱስ ስለ እናንተ ዕጣ ፈንታ ይቃትታል። በሮሜ ምዕራፍ 8 ላይ እንዲህ የሚል ቃል አለ፣ መንፈስ ራሱ በማይነገር መቃተት ይማልዳልና ይለናል። እግዚአብሔር ከመወለዶ በፊት ዓላማውን አትሞታል። እናም መንፈስ ያንን ቀን እስኪመጣ ድረስ በጉጉት ይቃትታል። አንዲት ነፍሰ ጡር እናት የሚያምጥ ምጥ ስትታገል እስቲ አስቡ። ለምን? ምክንያቱም ልጁን ከወለደች በኋላ ደስታ እንደሚመጣ ስለምታውቅ ነው። በተመሳሳይ መንፈስ ቅዱስ ለሚጠብቃችሁ የተትረፈረፈ ሕይወት ሲል ስለ ዕጣ ፈንታችሁ መሟላት ይቃትታል። አይዟችሁ፣ እናንተ መለኮታዊ ዓላማን አርግዛችኋል። ስለዚህ የዛላችሁ ነፍሳት ሆይ አይዟችሁ። ከእግዚአብሔር ጋር ከሄዳችሁ ዛሬ የታሪካችሁ መጨረሻ አይደለም። ሳራ በእርጅናዋ ልጅ እንደምትወልድ ቃል በተገባላት ጊዜ ባለማመን ሳቀች። ሆኖም በጊዜው ሳቅ ማለት የሆነውን ሕፃኑን ይስሐቅን ታቀፈች። እግዚአብሔር እንባዋን በደስታ ለወጠው። ለእርሶ እንዲሁ ማድረግ ይፈልጋል። የእርሶ ውጥንቅጥ ኢየሱስ የትንሣኤን ሕይወት ለማምጣት የሚገባበት ትክክለኛው ቦታ ነው። የትኞቹ ህልሞች ሞተዋል? የትኛው ነው የወደቁት? የት ነው የወደቁት? የትኞቹ ችግሮች ለማሸነፍ የማይቻል ይመስላሉ?
እነዚያን ለኢየሱስ ይስጡት። ሕይወትን በእርሱ መንገድ መኖር እንደሰለቹት ይንገሩት። ቁጥጥሩን ለእሱ ያስረክቡት። የሞቱ የመሰሉትን ነገሮች ያነቃቃቸዋል። እናም በጣም ተስፋ ቢስ በሆኑ ሁኔታዎች ውስጥ አዲስ ሕይወት ይተነፍስባቸዋል። እግዚአብሔር ከአስቀያሚ ምዕራፎች የሚያማምሩ ታሪኮችን በመጻፍ ረገድ የተካነ ነው። የእርሱ ውጥንቅጥ ለተአምራት ብቁ ያደርጎታል። እነዚህ ሁሉ ያሉ ፈተናዎች በእርሱ ውስጥ ጽናትና ብስለት እያመጡ ነው። የእምነቱ መፈተን መንፈሳዊ ጥንካሬን ያዳብራል። የእግዚአብሔር ፍጹም ሥራ በእርሱ ውስጥ ሲገለጥ ምንም አይጎድልቦትም። ምን ያህል ጊዜ ብትወድቁ ጴጥሮስን አስታውሱ። በውሃ ላይ ለመራመድ ሲሞክር መስጠም ብቻ ሳይሆን ኢየሱስን 3 ጊዜ ካደው። ሆኖም ጴጥሮስ በጴንጤቆስጤ ዕለት ሰበከ፣ ቤተ ክርስቲያንን መሠረተ። እናም በመከራ እግዚአብሔርን አከበረ። እግዚአብሔር እሱን ሊጠቀምበት ቻለ። እርሶን በእርግጥ ሊጠቀምቦት ይችላል። ተስፋ አትቁረጡ። እስትንፋስ እስካለ ድረስ ተስፋ አለ። በእርሱ ውስጥ መልካሙን ሥራ የጀመረው እስከ መጨረሻው እንዲፈጽመው እመኑ። እግዚአብሔር ፈጽሞ እንደማይጥሎትና እንደማይተውት ቃል ገብቷል። ወድቀው ሊሆን ይችላል፣ ነገር ግን እንደገና ይነሳሉ። እግዚአብሔር ዛሬ በሕልሞቾና በጥሪዎቾ ላይ አዲስ ሕይወት እየተነፈሰ ነው። የእምነታችሁ ራስና ፈጻሚ የሆነውን ኢየሱስን ተመልከቱ። እግዚአብሔር ይባርካችሁ። ስለተመለከታችሁን እናመሰግናለን። ቪዲዮዎቻችንን ከወደዱ እባክዎ የዩቲዩብ ቻናላችንን ሰብስክራይብ እንዲሁም ደግሞ አገልግሎታችን ለብዙዎች እንዲደርስ ሼር ማድረጋችሁን አትዘንጉ። የጌታ ጸጋና ሰላም ከሁላችንም ጋር ይሁን።